ጋይሶች እንዴት ናችሁልኝ? ያለው ይመስገን። ማለት አንዳንድ ሰው ያደረጉባችሁን ነገር ስታስቡ ያንን ነገር መልሳችሁ ማድረግ ትፈልጉና ግን የእናንተ ስብዕናና ልባችሁ ለዛ እንደዛ አልተፈጠረም። በቃ አይሆንም። ያንን ስብዕና ልታመጡት አትችሉም። ማለትም በቃ አልተሰጣችሁም። ለእንደዚህ አይነት ነገሮች፣ ለማይረባ ነገሮች አልተሰጣችሁም። እና ትላንትና ምን አጋጠመኝ መሰላችሁ? ቀለም ቀብዬ ቀለሙን እየቀባ ነበረ። እቃዎች ነበሩና እሁድ የሚወጡ እቃዎች ነበሩ እና ትላንትና ቅዳሜ ማታ እኔ እቃ ማደርስበት ነበርና እቃ ለማድረስ ወጥቻለሁ እና በእርግጥ ከትላንት ጠዋት ቅዳሜም እንደመሆኑ አብዛኛው እንጨት ቤቶች ቅዳሜ ነው ብዙ እቃቸውን የሚያወጡት እና እኛ ጠዋትም የምናወጣው እቃዎች ነበሩ። ምሳ ሰዓትም ከሰዓትም እና ከሰዓት ወደ 9 ሰዓት ምናምን የሚወጣ እቃ ደግሞ ሄዶ እዛው መገጠም ያለበት እቃ ነው እና እሱን ለመግጠም ሄድን ወጣን እኛ እሱን ለመግጠም እና በጣም ብዙ ሰው ለካ አንዳንድ ሰው ለምን እንደማይተዋችሁ እንደማይፈቷችሁ እኔ እንጃ። በቃ አይሰሩ ወይ አያሰሩ ቁጭ ብለው እናንተ ይሄንን ያንን በቃ እንጨት ሰራተኛ እኮ ከአቧራ ጋር ታግሎ ነው የሚሰራው። ማለትም በቃ በጣም ብዙ ነገሮችን አይቶ ነው አንድን እቃ የሚያደርገው። ከብዙ ነገሮች ጋር ሰብስቦ ነው ብዙ ነገሮችን አምጥቶ ነው እቃ አድርጎ ለከስተመሩ የሚሰጠው እና በጣም ምቀኛ የሆኑ ሰዎች አሉ። በጣም በጣም ማለት ነው። ወጣትም ብትሏቸው ትላልቅ ሰዎች ሽማግሌዎች ሁላ ሳይቀሩ ለምን እኔ እንጃ ቤተክርስቲያን ሄደው በሚቆርቡበት ጊዜ በዚህ ጊዜ ነገር እንደዚህ የሚያደርጋቸው ሰዎች እኔ አይቼ አላውቅም። እና ትናንትና ምን ተፈጠረ መሰላችሁ? እና የነበሩ አንድ 3 ሽማግሌዎች ነበሩ። በቃ ሽታው በጣም እየረበሸን ነው ብለው መጡ። በጣም ማለት ነው። እና በቃ ቀለም ቀቢውን በጣም ነው የሚያስቸግሩት። ማለትም አይደርስም የዚህን ያህል ሽታ አይወጣም። እና ግን በቃ እያዩ ስለነበረ እቃዎች ይወጡ ስለነበረ በዓል ደግሞ አሁን ገና እየመጣ ስለሆነ የገና ኦርደሮች በጣም ታውቃላችሁ፣ እንጨት ቤት ያላችሁ የምትሰሩ ሰዎች ታውቃላችሁ። እና ገና አሁን እኛ ከዚህ ሰዓት ጀምሮ ነው በዚህ ጊዜ ነው የምንንቀሳቀሰው። በጣም ነው በቃ ወይ አሰሩ ወይ የራሳቸውን ስራ አይሰሩ። እኛ ደግሞ የሚሰራ ሰው እኛ አሁን እቃ ሰው እኛ ጋር መጥቶ ሲያሰራ የሚሰራ ሰው ከሆነ እንደ ቤት እንደሚያሰራ ሰው አይደለም። ማለትም ሶፋ ይሆናል የሆነ ቲቪ ስታንድ ምናምን ሲሆን ለቤት ነው የሰውዬ ተርፎት ቤቱን ለማሳመር ነው ያሰራ ያለው። እንደ ከስተመር እናከብራለን። ግን በዛ ሰዓት ላይ አሁን ሱቅ ሊከፍት ያለ ሰው ካፌ ሊከፍት ያለ ሰው መጥቶ ከኛ እቃ ማዘዝ ቢፈልግ የትኛውም